ስታደርግ በእነዚህ 3 ዱዓዎች ዱዓ ማድረግን እንዳትረሳ። እነዚህም 3 ዱዓዎች ለብዙ ወንድሞች እህቶች ስለሚጠቅሙ እንዲጠቀሙ አድርጉ። ያኺ ሰላት ላይ የምትዳከም ከሆነ የምትሳነፍ ከሆነ ዒባዳ ለማድረግ የሚጫጫንህ ከሆነ በንጹህ ቀልብ በእኽላስ እርግጠኛ ሆነ እነዚህን 3 ዱዓዎች የምታደርግ ከሆነ በአላህ ፍቃድ አላህ በዒባዳህ ላይ ጠንካራ እንድትሆን ያደርጋል። የመጀመሪያው አላሁመ ጌታዬ ሆይ ኢኒ አዑዙ ቢካ እኔ ባንተ እጠበቃለሁ ሚነል ዐጀዚ ከአቅም ማጣት ከመዳከም ወልከሰሊ ከስንፍና። ሁለተኛው ዱዓ አላሁመ ጌታዬ ሆይ ሩደኒ ኢለይከ ወደ አንተ መልሰኝ ረደን ጀሚለን ቆንጆ የሆነ መመለስን ወይም መልካም የሆነ መመለስን ወደ አንተ መልሰኝ። ሶስተኛው አላሁመ ጌታዬ ሆይ ያ ሙቀሊበል ቁሉብ እችን ቀልብ ገለባባጭ የሆንክ ጌታዬ ሆይ ሰብት ቀልቢ ዐላ ዲኒክ ቀልቤን በዲንህ ላይ አጽናልኝ ብለህ ዘወትር አላህ ስብሓነሁ ወተዓላ በእነዚህ 3 ዱዓዎች መለመንህን እንዳትረሳ። ባረከላሁ ፊኩም ወጀዛኩም አላሁ ኸይረን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።